ዛሬ እንዴት ተምኔሉ ላይ እንዳያችሁት ስሪዲ የሆነ ቴክስት መስራት እንደምንችል እናያለን ማለት ነው። ቴንክስ ለ200 ሰብስክራይብ ማለት ነው። የተለያዩ ግራፊክ ዲዛይኖች እና የተለያዩ የዩቲዩብ ቪዲዮዎች ጠቃሚና አስተማሪ የሆኑ ቪዲዮዎች ስለሚለቀቁ ቻናላችንን ሰብስክራይብ አድርጉ ማለት ነው። ምንም ጭቅጭቅ ሳናበዛ እንግባ። መጀመሪያ እናንተ ገብታችሁ ክሮም ላይ ፖቶፒያ ብላችሁ ፖቶፒያ.com ብላችሁ መግባት ትችላላችሁ። ወይም ደግሞ እንደኔ አፕሊኬሽኑን ዳውንሎድ ማድረግ ትችላላችሁ ከክሮም ላይ ማለት ነው። ከዛ በኋላ እዚህ ጋር እንደምታዩት ኒው ቴምፕሌት የሚለው ወይም ደግሞ ቴምፕሌት የሚለውን ትነካላችሁ። ዛሬ በስልኬ ነው ማሳያችሁ። ኔክስት ደግሞ ከፈለጋችሁ በኮምፒውተር ይሰራላችኋል ማለት ነው። ያው ነው ስቴፑ። ነገር ግን ከተምታታባችሁ እንደዛ ማድረግ ትችላላችሁ ማለት ነው። ከዛ በኋላ ቴምፕሌቶቹን ይከፍትልናል ማለት ነው። ኢንተርኔት ኮኔክት ታደርጉና ማለት ነው። እሺ ከዛ እንደምታዩት እያመጣ ነው። ኦኬ እዚህ ውስጥ የተለያዩ ቴምፕሌቶች አሉ። እነሱን ቴምፕሌቶች ደግሞ ኔክስት እንዴት መስራት እንደምንችል የምናይ ይሆናል። ዛሬ ግን ትሪዲ የሆነ ቴክስት እንዴት እንደምንጽፍ የምናይ ይሆናል ማለት ነው። ትሪዲ ቴክስት ለመጻፍ ዛሬ ነው የፈለኩት ይቺን ቴክስት ነው ማለት ነው። ስሪዲ ቴክስቷን ማለት ነው። ይቺን የፈለኳት ማለት ነው። ከዛ በኋላ ፖቶፒያ.com የሚለውን እዚህ ጋር የምታዩትን ነካለሁኝ ማለት ነው። ከዛ እናንተ ትነኩታላችሁ። ቀጥታ ወደ ኤዲቲንግ ቦትስ ያስገባችኋል። ወደ ክሮም ድራግ ኤንድ ድሮፕ አርግቶ ማለትም ፖፕ አፕ አርግቶ ያስገባችኋል ማለት ነው። ከዛ ሎድ አርግቶ ይከፍትላችኋል። በቀላሉ ነው ማሳያችሁ። ከዛ በኋላ ምንም ሳትነኩ ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ሌየር ላይ ፎቶሾፕ ላይ እንደምታደርጉት ሌየር ላይ ትመጣላችሁ። ከዛ በኋላ ፖቶፒያ ወይም ደግሞ ቴክስት የሚለው ማለት ነው ደብል ክሊክ ታደርጉታላችሁ ማለት ነው። ደብል ክሊክ የምታደርጉት ግን እዚች ጋር አናቱ ላይ ነው። ከዛ በኋላ አናቱ ላይ ደብል ክሊክ ስታደርጉት እንዴት ይሆናል ማለት ነው። እንደዚህ ነው ይመጣል። ከዛ በኋላ እዚህ ጋር ትነኩና ትደልቱታላችሁ። አሁን ለምሳሌ እኔ ለምሳሌ አሁን በአማርኛ እንጻፍ። አማርኛ ኦኬ እኔ ለፍሌር ነው ብለን ብናስብ ለምሳሌ ነው። ከዛ በኋላ እዚህ ጋር ትመጣላችሁ። ባይ ዘ ዌይ አማርኛ ፎንት ምናምን እናንተ ካላስገባችሁ በስተቀር እሱ እንትን አይልም አያመጣም ማለት ነው። ለዛ እናንተ እንትን ማለት አለባችሁ። ከዛ በኋላ ደብል ክሊክ እናደርገዋለን ማለት ነው። ምክንያቱም ደብል ክሊክ ሰሌክት ካልተደረገ ፎንት አይመርጥልንም። ከዛ እኔ ዝም ብዬ አንድ ፎንት እመርጣለሁ ማለት ነው። አማርኛ ፎንት ፈልጋችሁ እናንተ ማስገባት ትችላላችሁ። ሎካል ፎንት የሚለውን ነክታችሁ የእናንተን ፎንት ማስገባት ትችላላችሁ ማለት ነው። እኔም የኔን ፎንቱን ላስገባ መጥቻለሁ ማለት ነው። ደቂቃው እንዳይረዝም እያፋጠንኩ ነው። ከዛ በኋላ ኢትዮጵያን የኔ አንድ ፎንት አገኘሁኝ ማለት ነው። ከዛ በኋላ ኦኬ ትሉታላችሁ የሚመጣላችሁ ነገር ካለ ማለት ነው። ከዛ በኋላ ወደ መቀየር ይሄዳል ማለት ነው። ከዛን ድጋሚ ትነኩትና አናቱን ማለት ነው። አናቱን ነክታችሁ ያው ሰርች ማድረግም ትችላላችሁ። እና የተለያዩ አምጥቶልኛል በፊት ያስገባኋቸውንም አሁን ለምሳሌ ይሄንን እኔ ዛሬ ያስገባሁትን መርጫለሁኝ ማለት ነው። ከዛ በኋላ እዚህ ጋር ራይት ትሉታላችሁ። በቃ ፎቶሾፕ እንደምትጠቀሙ ማለት ነው። ከዛ በኋላ ለፍሌር ወይም ደግሞ ለተለያዩ ዲዛይኖች ከፈለጋችሁ ትራንስፓረንት ባክግራውንድ እንዲሆንላችሁ ከፈለጋችሁ ይቺኛዋን ማለት ነው ታጠፏታላችሁ ባክግራውንዷን ማለት ነው። ባክግራውንዷን ስታጠፉ ግን መሳሳት የሌለባችሁ ነገር የነጩንም ወይም ዋይት ግራውንዱንም ታጠፋላችሁ። ከዛ በኋላ እንደምታዩት ሆኖ ይወጣል ማለት ነው። ከዛ በኋላ ለምትፈልጉት አላማ ትጠቀማላችሁ ማለት ነው። እንዴት ነው ኤክስፖርት የምናደርገው? ኤክስፖርት ለማድረግ ደግሞ ኤክስፖርት ትሉታላችሁ። ፒኤንጂ ነው ማለት ነው። ጄፒጂ እንዳታደርጉት ፒኤንጂ ነው የሚሆነው። ምክንያቱም ባክግራውንዱ ትራንስፓረንት ባክግራውንድ እንዲሆንልን ከዛ በኋላ ኳሊቲውን እናንተ ባይ ዲፎልት ሊሆን ይችላል
ግን 100% አድርጉት። እኔ በፊት ሴት ስላላደረኩት ነው። ከዛ ኔሙን መቀየር ትችላላችሁ። ከዛ ሴቭ ትሉታላችሁ። ከዛ በኋላ ዳውንሎድ ትሉታላችሁ ማለት ነው። እንደዚህ በቀላሉ መስራት ትችላላችሁ። ከተመቻችሁ ላይክ አድርጉ። ጥያቄ ካላችሁ ደግሞ ኮመንት ላይ መጻፍ እንዳትረሱ። ይመቻችሁ።